አንቺ በርትበት እንዲበስር አስወርጃል አላስወርጅም እንዴት ነው ክርስቶስን ሰማከረስ ይቆ እናትሽ ሞታለች አይደለም አልሞተችም ይዲ ነመላቲያ ባይታዋ ነመላቲያ ባይታዋ መርተመረናው ነታዋ ነመላቲያ ባይታዋ መርተመረናው ነታዋ ነመላቲያ ባይታዋ መርተመረናው ነታዋ ሰላም ጤና ይስጥልኝ ወደ ኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ ግን እግዚአብሔር የተመሰገነ ይሁን። ዛሬም ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። ዛሬ ቪዲዮ እንግዲህ መነኩሴዋን ከመድፈር እስከ ስደት ድረስ እንድደርስ ያደረገ አንድ የገዳም አስተዳዳሪ ያለ እሱም ቪዲዮ የምንመለከት ይሆናል። በአላፋት ዝማሬዎች ዙሪያም እንግዲህ የተለያዩ ውዥንብሮች አሁንም የተፈጠሩ ይገኛሉ። ለምንድነው ድምጻችሁን ለኦርቶዶክሳውያን የማታሰሙት እየተባለ ይገኛል። በሱም ዙሪያ አዳዲስ ቪዲዮዎችን የምናሳያችሁ ነው የሚሆነው። እንዲሁም ደግሞ በምልክት ቋንቋ ጌታን የተቀበለ ቻይናዊ ያለ እሱን ቪዲዮ የምናስመለክታችሁ ይሆናል። አሁን እንግዲህ ቻይኖች መንገድ ከመስራት አልፈው ኢትዮጵያ ላይ እንግዲህ በምልክትም ቢሆን ጌታን የተቀበሉ ይገኛሉ የተባለ ነው በአንዳንድ ቸርቾች ላይ። እሱንም የምናስጎበኛችሁ ነው የሚሆነው። እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ ወደ ጎንደር የእግዚአብሔር ኃይል ይገባል። አንተ እንዴት ነው የሚገባው? ድፍረት እሳኳን የፋሲካ ሊሄድና አውጃለሁ ክርስቶስ እንደሚያድን በአደባባዩ ግን ቢገሉኝ ያለ ዝም ትላለች። ቤተሰቦቿ ደግሞ ጴንጤኮላ አያስነኳትም። ለምን ኦርቶዶክስ ጽድት ያሉ ዮ እንዳት ያሉ ገና አስበርክከን እናስኬዳቸዋለን። እንዴት አድርጋችሁ እንዴ? ቆይ እስኪ ልቀቋት። እስኪ እንደዚህ አድርገን እንደዚህ ከዛ ደግሞ ዘንዶ አለው። ዘንዶ ያው ያኔ በዘንዶ እንዴት አድርጋችሁ ነው በዘንዶ የምትሰሩት? ዘንዶ እኮ ነው። ዘንዶ ታውቃለህ? እንደዚህ እንሄዳለን እኮ። የት ሆናችሁ ነው የምትሰሩት? እንዴ ጃዊ ነው እንዴ ጃዊ እሷ ወደ ውጭ ልትሄድ ፕሮሰስ ተጀምሮላት 3 ጊዜ ኤርፖርት ውስጥ ፌል ደስ ይላል። ፌል ሲያደርግ ደስ ይላል በጣም። ወይኔ እግዚአብሔር በቃ እዚህም በኋላ እኔ አልሄድም ልትሞት ሁሉ ነበር። ፌል ሲሆን ደስ ይላል የሰዎች ነገር። እንዴት ታደስ ምንድነው እናንተ ደስ ማይላችሁ? እኛ እሷ አሁን ያዘችው አምልኮት ደስ አይለንም። ተከታተላችሁት ነው። አሁን እዩ ጩፋ እንደው ዝም ብለን ስናስበው ለራሱ ዝም ብሎ ሴጣን አምጥቶ አሁን ማስወጣት ምናምን በሚባለው ነገር አያምንም። ይደብረዋል ካላወራቸው ከነሱ ጋር ትንሽ ካልተዝናና። ከዛም አልፎ እንግዲህ በንግግሩ ውስጥ በተለይ ደግሞ ኦርቶዶክሳውያን ጠቅ ነካ የሚያደርግ ነገር ከሌለው አያመጣም ሁላ እንደዚህ ወደ ሚዲያ ማለት ነው። በቃ በየንግግሩ ሁሉ ኦርቶዶክስን የሚነካ የዛ ቤት እያለ ማለት ነው። አሁን ደግሞ እንዲያው ቫይራል የወጣችውና ሁሉም ነካ እያደረጉ ያሉት ጎንደር ነው። ሁሉም በቃ ወደ ጎንደር ወደ ሰሜን እያሉ ነውና ይሄ ሁሉ ነገር እንግዲህ አጀንዳ ለመፍጠር ነው ለክርስቲያኖቹ ማለት ነው። እስቲ ከሰሞኑ ደግሞ ብዙዎችን እያነጋገረ ያለ አንድ የዩ ጩፋ ተግባር አለ በመድረክ ላይ። እስቲ እሱን ቪዲዮ ተከታትለን እንመለስ። ይሄን ቪዲዮ ካዩ በኋላ ነው አስጌዴ እንዳሾ ነው እያሉ ነበረ። ግን እንዳልተሳሳቱ አይደለም። ይሄ የአምልኮ ስርዓት ነው ማለት ነው። እዩ ጩፋ በጭፈራ መልኩም ቢሆን እንግዲህ የአምልኮ ስርዓቱን እያካሄደ ይገኛል። በጣም የሚገርም ነገር ነው። እንግዲህ ኢየሱስ ክርስቶስን በእንደዚህ አይነት መልኩ ነው እናመልከዋለን ብለው ብዙዎቹ ሄደው ተሰብስበው እንደዚህ እያመለኩ ያሉት ማለት ነው። አዎ እኛም እንግዲህ አስጌ ትንሽ ረጋ በል ነው የምንለው። ቢቱን ትንሽ ቀንሰው ሰዎችን አታሰናክሉ ባካችሁ። ለማንኛውም እንደዚህ አይነት ቦታ እየተገኛችሁ በእውነትም ለጌታ ምስጋና ነው እያላችሁ ጭፈራ ይሁን አምልኮ ይሁን ግራ በሚያጋባ መልኩ የምትወዛገቡ ሰዎች እግዚአብሔር ማስተዋሉን ይስጣችሁ ነው የምንለው። እስቲ ከዚህ በመቀጠል ደግሞ ከሰሞኑ ብዙዎችን እያስከፋና እያሳዘነ የሚገኝ አንድ ቪዲዮ አለ። እንግዲህ አንድ የገዳም አስተዳዳሪ የሆኑ መነኩሴዋን ደፍረዋት ብሎም እንግዲህ እስከ ስደት ድረስ እስክትወጣ ድረስ በጣም እንድትሰቃይ ያረጋ አንድ ሰው አለ። የዚህን ሰው ቪዲዮ ውስጥ ተከታትለን ነው እንመለስ።
አስወርጅ በርኩበት እንግዲህ ስር አስወርጃል አላስወርጅም እንዴት ነው የክርስቶስን ሰማፈርስ ይቆ ይህ ጉድ የመነኮሳት ሳይሆን የአንድ መነኩሴ ነው። እኚህ እናት የዘመናችን ራሄል ናቸው። የዛ ዘመን ራሄል የተበደለችው በግፍ ልጅሽን እርገጭ የተባለችው በባዕዳንና በአላውያን ነበር። እኚህ እማሆይ ግን ፍትህ ከፈጣሪ ጋር እያስታረቁ በሚፈጽሙ ሊፈጽሙና ሊያቀርቡን በሚችሉ በአንድ የገዳም አስተዳዳሪ ግፍ በደል በደረቀ ወንበር ላይ በመደፈር ፍትህ የተጓደለባቸው እናት ናቸው። እማሆይ አመልማል በባዶ እግር ዞረው እግዚአብሔርን ስላገለገሉ ባላገር ተብለው ተንቀው ግፍ ተፈጸመባቸው። የእኚህን እናት ጉዳይ ማንም አባት ገና ብሎ አላየውም። አባት አባትነቱን ካላወቀ ይህንን ለቅሶ ማን ያጽናና? ይህንን ቪዲዮ የምትመለከቱት የምታዩ አንቺ እህቴ፣ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ሼር አድርጉት ብለን ብዙ ልፋት አንደክምም። ነገር ግን ይሄ ግዴታችሁ ነው። ይሄ መጨረሻው እንዲያምር እሱም በወንጀል እንዲከሰስ እንዲጠየቅ እንዲሁም አስተዳደራዊ እርምጃም እንዲወሰድበት ሁላችሁም ከዚህ ደቂቃ ጀምሮ ይህንን ቪዲዮ ለብዙዎች አድርሱልን። ተመለከታችሁት ነው። እጅግ በጣም የሚያሳዝን ዜና ነው። እንግዲህ እኚህ መነኩሴ ከመደፈርም አልፎ አሁን ላይ እንግዲህ እየተሰደዱ በስደት ላይ ነው የሚገኙት ማለት ነው። በእውነት በጣም ለመስማት ለራሱ ለጆሮ ለራሱ የሚቀፍ ዜና ነው። ይህ እንግዲህ የተደረገው በአንድ መነኩሴ የተነሳ ነው እንጂ አብዛኛውን መነኮሳት የሚወክል ተግባር አይደለም። ግን በዚህ መነኩሴ የተነሳ የብዙዎችን ስም የሚያጠፋ ተግባር ነውና እንደዚህ አይነት ጉዳዮች እንግዲህ ገና ከወዲሁ እልባት ወይም ደግሞ መፍትሄ ሊሰጣቸው ይገባል። እኚህም እናት እንግዲህ በተቻለ አቅም ሊደገፉ እንዲሁም ፍትህ ሊያገኙ ይገባል። እስቲ ከዚህ መቀጠል በአላፋት ዝማሬ ጉዳይ አዳዲስ ሀሳቦች እየተነሱ ይገኛሉ። እስቲ እሱም ቪዲዮ ተመልክተን ነው እንመለስ። የአላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እንግዲህ አዳዲስ የመጡ ሀሳቦች ደግሞ ልክ እንደዚህ ያሉ ናቸው። በአላፋት ዝማሬ ላይ እንግዲህ ለምንድን ነው ለነዛ ሰዎች ድምፅ መሆን የማንችለው እያሉ ይገኛሉ። ከዛ በተሻለ ደግሞ ከፊት ለፊታችን የጥምቀት በዓል አለ። ይህን ነገር ማስተጋባት ወይም ድምፅ ማሰማት ከፈለግን ለምንድን ነው በነዛ ፕሮግራሞች ላይ ማናሰመው? ከዚህ በፊት በነበሩ ለራሱ ከዛ ህዳር ጽዮን ነበረ፣ ያኔ የተናገረ ሰው የለም። ከዛ በኋላም እንግዲህ ሌሎች በዓላት ነበሩ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ። በዛ ጊዜ እነዚህን ድምፆች ማስተጋባት እንችል ነበረ። ግን ሆን ተብሎ ኢምፐርሰን አታክ ስለሆነ ወይም ደግሞ ዲያቆን ሄኖክ ኃይሌን ለማጥቃት የተፈለጉ አይነት
ነገሮች ስለሆኑ ሆን ብለው በዛ ፕሮግራም ላይ ይህን ድምፅ ማታሰማ ከሆነ አንተ ለራሱ ከገዳዮቹ አንዱን አይነት ነገሮች እየመጡ ይገኛሉ በዚህ ሰዓት ላይ። እንግዲህ ይህን አጀንዳ እንግዲህ እንደሚታወቀው ያስጀመረው ዘመድኩን ነው። ዘመድኩን እንግዲህ ከዚህ በፊትም ባሳየናችሁ ቪዲዮ የሆነ አታክ የሚመስል ነገር ነው። በተለይ የጥላቻ ንግግሮችን ይመስላሉ። ዲያቆን ካይሌ ላይ የሚናገራቸው ንግግሮች ደስ የማይሉ ንግግሮች ነበሩ። ህዝቡ ደግሞ የሱን አጀንዳ እንደው ተቀብሎ ነው ትንሽ ለወጥ አድርጎ እየተናገረ ሐሳብ እየሰጠ ያለውና ስለዚህ ከፊት ለፊታችን ከዚህ መርሃ ግብር በተሻለ ጥምቀት አለ። እጅግ በጣም ብዙ የውጭ ዜጎች የሚገኙበት በዓለም መድረክ የሚታወቅ ትልቅ ሚዲያዎች የሚዘግቡት ማለት ነው። ስለዚህ እዚህ ቦታ ላይ በደንብ ማስተጋባት እንችላለን፣ ድምፅ መሆን እንችላለን። ግን አሁን አላፋት ዝማሬ ላይ እኮ ድምፅ ብንሆን እንችላለን። ነገር ግን የሆኑ ሰዎችን አሁን አንተ ቅድም እንዳልከው ትኩረት የሚደረጉት የሆኑ ሰዎች ናቸው፣ የሆኑ ግለሰቦች። ምናልባት ደግሞ የፕሮግራሙ አዘጋጅ ዲያቆን ሄኖክ ኃይሌ ነው። እሱ ወደማይሆኑ ነገሮች ውስጥ መክተት ነው የሚሆነው። ለምን የፕሮግራሙ አዘጋጅ እሱ ስለሆነ ማለት። በነገራችን ላይ አላፋት ዝማሬ ዋና አይዲያው ለራሱ እንደዚህ አይነት ነገሮችን ማሰማት አልነበረም። ሐሳቡ የገናን በዓል እንግዲህ ጌታችን ኢየሱስ ክርስቶስ ልደቱን በቤቱ እናክብር ነው ዋና ሐሳቡ፣ ሌላ ነገር የለውም። እና ደግሞ አሁን ይሄ ነገሮች አሁን እኮ እናድርግ ተብሎ ቢታሰብ ራሱ መስቀል አደባባይ እንዳታከብሩ እኮ ማለት ይችላል መንግስት ይችላል። ምንም አምናም እኮ ተብለን ቤተክርስቲያን ነው ያከበርነው። ስለዚህ ጥምቀትን ግን አታክብሩ ማለት አይችሉም። ጥምቀት ግን ደግሞ የሆነ ሰው ነው እያስተባበረ ያለው መባል አይቻልም። ምክንያቱም ሀገር አቀፍ ስለሆነ ሁላችንም ድምፅ መሆን እንችላለን ማለት ነው። በዚህ አጋጣሚ እንግዲህ ለክርስቶስ መታሰር ምንም ማለት አይደለም፣ ለዲያቆን ሄኖክ ኃይሌም ሆነ ለሌሎች ግለሰቦች ማለት ነው። ግን አለ አይደል የፕሮግራሙን ይዘትና ወደማይሆን መንገድ እየመራ ነው እንሄዳለን ማለት ነው። ለቀጣይም ፕሮግራሙ ሊዘጋጅበት ለታቀደበት ዓላማ ውጪ እነዛ ነገሮች ማስፈጸሚያ እናደርጋለን። ወንድማችን እንዳለው ደግሞ በዛ ፕሮግራም ላይ እንግዲህ ተሰብስበን ስንዘምር ወይም ደግሞ ስናገለግል ስናመሰግን እግዚአብሔርን መንግስት እንግዲህ የተለያዩ ፕሮፓጋንዳዎችን ይሰርብናል ብለው ነው እነሱ እያሰቡ ያሉት። አንዳንድ ጊዜ ደግሞ የሆነ ማሰብ ያለብን አለ አይደለ ሚዲያ ላይ መጥቶ እንደዚህ አንድ ክፍል ቤት ውስጥ ሆኖ ስለዛ ነገር ማውራት ቀላል ነው፣ ግን በተግባር ሲሆን ቦታው ላይ ጀስት አሁን ኢምፐርሰን ለራሱ አሁን የተናገረው ወንድማችን ለምን የዛለት ድምፁን እሱ ለራሱ አያሰማም? ለምሳሌ አሁን የኦቲ ሪያክት አይተህ እንደሆነ ከዚህ በፊት በነበሩ በኢትዮጵያ ኦርቶዶክስ በዓላት ላይ በግልጽ እንግዲህ ለአርሲ ምዕመናን ዝም አንልም እያለ በግልጽ ድምፅ እየሆነ ነበረ። ግን ቪዲዮ ላይ መተህ እንደዚህ ፌስ ቱ ፌስ የምታወራው ነገርና በተግባር ሲሆን በጣም ብዙ ነገሮች ልዩነት አላቸው። በነገራችን ላይ በግለሰብ ደረጃ ራሱ እኮ እንደዚህ ይዘው እቃወማለሁ ለማለት የሚፈሩ ሰዎች ናቸው። እንደዚህ እነሱ ለምን እንደዚህ አያደርጉም እያሉ ሀሳብ የሚሰጡ ስታወራ እኮ እዚች ውስጥ ቁጭ ብለህማ ብዙም ወሬ ልታወራ ትችላለህ። ለምሳሌ አሁን ይሄ ልጅ ለራሱ አሁን ተከታዮች አሉት አይደለ? ጀስት እንደ ኢንፍሉዌንሰር ነው። ቲክቶክ ላይ ብዙ ፎሎወሮች አሉት። የሚከተሉትን ሰዎች ለምን ይሄን ሀሳብ እንዲተገብሩለት ራሱ ለምን አያነሳሳም? በጣም ትክክለኛ ነገር ነው። የሆነ ጀስት እኮ የሆነ ነገር ስታወራው ይቀልሃል እንጂ የሆነ በተግባር ሲሆን ማንም እንግዲህ ከዚህ በፊት በነበሩት ጊዜያት ከኢኦቲ ሪያክት ውጪ ያየሁት ሰው የለም ሶሻል ሚዲያ ላይ ማለት ነው፣ በአካልም በሶሻል ሚዲያ ማለት ነው። ለማንኛውም እስኪ እናንተም ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። እስቲ ከዚህ በመቀጠል ደግሞ በቤተክርስቲያናችን እንግዲህ ብዙ ጊዜ የተለመደ በንግስ በዓላት ላይ አንድ ነገር አለ። ይኸውም ስለት መሰብሰብ እንዲሁም ደግሞ ለቤተክርስቲያን ማሰሪያ የተባለ በጣም ለብዙ ሰዓት ከወንጌል ሰዓቱን በላይ እንግዲህ የልመና ሰዓታት በጣም እየረዘሙ ይገኛሉና በዛ ዙሪያ እንግዲህ አንድ አባታችን የተናገሩት ድንቅ መልእክት አለ። እሳቸውን መልእክት አዳምጠን እንመለስ። አይታችኋል። ቅድም ካህናቱ በዚያም በዚህም ኪሳችሁ ገብቶ ማውጣት ነው ያቃታችሁ። እናንተም ደግሞ የዛን ያህል ደግሞ ካልተለመናችሁ አሰጡ። በልመና ስንት ሰዓት ፈጀን፣ በእውነት ስንት ስራ የምንሰራበትን። ይሄ አስፈላጊ ነው ብዬ አላምንም። ልንሰጥ አምጥተናል፣ እንስጥ። የግድ ስማችን ካልተጠራ አይሆንም። እግዚአብሔር አይሰማ። ለማን ነው የምንሰጠው? በቃ ለእግዚአብሔር ከሰጠን ለእግዚአብሔር መስጠት። የስም መጠራቱ ምንም አስፈላጊ አልመሰለኝም። ምክንያቱም ማን ይጥራ ስማችንን? በቃ እግዚአብሔር ይጥራ። እግዚአብሔር ያውቃል። ምን ሰጠው ለእግዚአብሔር ነው። ቤተክርስቲያኒቱ መግለጥ ያለባት ችግሯን ብቻ ነው። ታዲያ ችግሯን እሷ ገልጣ ማን ሊሸፍነው ነው? ወደፊት ግን ልመናውም ይቀራል ማለት ነው። አብረን መጀመሪያ በደንብ ጠንክረን ልማትና አልማ። ገብቷቸዋል አይደለ? ልማትና አልማ። ይኸው ብትለምኑን እንኳን ላንቀበላችሁ እንችላለን። ወደፊት
ተለምናችሁ ሳይሆን ለምናችሁ ነው ለቤተ እግዚአብሔር መስጠት ያለባችሁ። ገብታችኋል አይደል? እኔ ግን አንድ ቀን በአዋጅ ከሀገረ ስብከቱም ጋር ከወረዳም ጋር ከእናንተም ጋር መክሬ በአዋጅ ነው የሚቆመው። ጊዜያችንን በደንብ እንጠቀማለን ማለት ነው። ያኔ ብዙ መልእክቶች ይስተላለፋሉ፣ ብዙ ስራ ይሰራል፣ ወንጌል ይሰበካል፣ የተለያዩ ነገሮች ዝማሬው ይዘመራል። ጠግበንበት የምንሄደው ይሆናል ማለት ነው ቃል እግዚአብሔር እንጂ ለምንን ጀመራችሁ የተባልኛም እናንተም ካልተለመናችሁ ማሰጡበት ይሄንን እንደው እንደ ዲላ እናስቀራለን ብዬ ተስፋ አደርጋለሁ። ይቀራል፣ እግዚአብሔር ያስቀርልን። በእውነት እንደው ይሄን ልመና ከቤተ ክርስቲያናችን በእውነት እግዚአብሔር ያጥፋልን እና እናንተም ከምትለመኑ በጣም ትልቅ ነገር ነው ያነሱት። እንግዲህ በንግስ በዓላት በተለያዩ በዓላት ቤተክርስቲያን ላይ እንግዲህ እንደምንመለከተው ከስብከቱ ይልቅ እንደዚህ የልመናውና የገንዘብ መሰብሰቡ ረጅም ሰዓት ይወስዳልና በዛም ምክንያት እንግዲህ አብዛኛው ኦርቶዶክሳውያንን ቤተክርስቲያን እያጣች ትገኛለች። ወንጌልን ባለማወቅ ማለት ነው። ብዙውን ጊዜ ከስብከት ይልቅ በእንደነዚህ አይነት ነገሮች ጊዜያችንን ስለምንጨርስ ማለት ነው። አዎ፣ እስቲ ከዚህ በመቀጠል ደግሞ ልጅነታችንን የሚያስታውስ አንድ ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። እንግዲህ እንደተመለከታችሁት ነው። በጣም ልጅነታችንን የሚያስታውስ ነው። በነገራችን ላይ እዚህ ውስጥ የሼኪም የፓስተርም ልጅ ሊኖር ይችላል። ኦርቶዶክሳዊ ሲሄድ እንግዲህ እነሱም ተሯሩጠው ነው የሚሄዱት ለመሳለም ማለት ነው። እንግዲህ ልጅ እያለን የኛም ጓደኞቻችን እንግዲህ በጣም አንድ አባት ትምህርት ቤት ውስጥ ከተገኙ የመንግስት ትምህርት ቤት ነው፣ ብዙ ሃይማኖቶች አንድ ላይ ነው የሚማሩት። እነሱም ከኛ ጋር በቃ የተሯሯጡ ለመሳለም በጣም ይሯሯጣሉ። እንደምታስታውስ ከሆነ አንተ እኮ ሙስሊም ነህ አይቻልም ምናምን ትላለህ። እስቲ በዚህ ወደ ቀጣይ ቪዲዮ እንለፍ። Malatia baitawa merpa marana una tawa 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 Malatia baitawa Namalatia baitawa merpa marana una tawa Namalatia baitawa Chapsidema 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 እንግዲህ እንደተመለከታችሁት ነው። እዚህ ቪዲዮ ላይ የሰማሁት አንድ ቃል ጨጨብሴና ጨብሴ የሚለውን ብቻ ነው። ሌላው ምን እንደሆነ መረዳት አልቻልኩም። እንግዲህ መዝሙር ተብሎ ነው እዚህ ጋር እየቀረበ ያለው ማለት ነው። በእውነት በጣም የሚያሳዝንና የሚያስቅም ነው። እንግዲህ ትርጉሙ ምን እንደሆነ እኔ እንጃ። በቃ ቢት ብቻ ነው ያለው እኮ ሌላ ነገር የለውም። ሙሉ ለሙሉ ራሱ ምንድነው? እስቲ ይሄን ቋንቋ የምታውቁ ሰዎች ካላችሁ በዚሁ አጋጣሚ ኮሜንት ላይ ምን እንደሚል ንገሩን። እዚህ ኮሜንት ላይ አንድ ያሳቀኝ የሆነ ኮሜንት እዚህ ቪዲዮ ላይ አንድ ያሳቀኝ የሆነ ኮሜንት ነበረና ጴንጤ ነው። አሁን ይሄንን ለጓደኞቼ ምን ብዬ ነው ማስረዳው? በጣም ይከብዳል ራሱ ለማስረዳት በጣም ከባድ። ታችሁንም ልጆች እንግዲህ አታስከፉ ነው የምንለው። እስቲ ከዚህ በመቀጠል ደግሞ አንዳንድ እንግዲህ ነብይ ነን የሚሉ ሰዎች ኢትዮጵያ ላይ እንግዲህ በጣም ብዙ ሰዎችን ሲያጭበረብሩ ይያዛሉ። እስቲ ከዚህ በፊት ሲያጭበረብሩ የነበሩት በምን አይነት መንገድ ነው የሚለውን በአንድ ቪዲዮ እናስቃኛችሁ። እናትሽ ሞታለች አይደለም? አልሞተችም። ማስቲካ ስበላ ከጥርስ ውስጥ እንዳታወጣ አለኝ ጌታ። አንዲት ሴት አለች፣ ሁለት ልጆች መንታ ልጆች ስም ዝርዝር ጽፈሽ ኪስሽ ውስጥ የከተትሽ ነይ ውጪ ስል ወጣች። አንዷ ሴት ምን አለች? እኔም ጽፌ መጥቻለሁ አለች፣ ግን አንድ ልጅ ነው አለች። ያቺኛዋ ሁለት ልጅ ነው የጻፈችው። እንግዲህ ጌታ ያለኝ ለሷ ነው ብዬ ማስቲካውን አውጣና ስጣት ታረግዛለች። እንደዚህ የቀረፉ አስተሳሰብ አታስቡ። ሰማይ እንደዚህ የሚባል ነገር የለም። ስሰጣት ያቺኛዋ ምን አለ አንዱን ልጅ አካፊኝ ስትላ ቆርጣ ሰጠች። ሁለቱም በአንድ አመት ውስጥ አንድ ቀን ወለዱ።
ተወታስበላን የምታዩት ሻሾ ታሞ ነበር። ግራግሩ ተሰበረ። ምን አለች? እቤትና 2014 ልክ ጳጉሜ መግቢያው ላይ በጣም በቃ አልቻለም መራመድ እያነክሳል። ጠበቅኩና ገባሁ ለኮንፈረንስ ፍግ ብዬ ስገባ ጭድቅ ንቅ ብዬ ድንገት ዶፍ ዝናብ መዝነብ አይጀምርም። ፀሐይ ነበረ እኮ ይሄ ዝናብ ይቁም አልኩኝ። ከዛ በኋላ ይቁም እያልኩ እያለ ድምፅ መጣ። አይቆምም ዝናቡ፣ ዝናቡ ይዘንባል፣ ነገር ግን አንተን አይነካም አለኝ። ሴትዮ ሆለታ ላይ እጄን መጨበጥ አለብኝ ብላ መታጨበጠች። ፓራላይዝድ ሆኖ ነው ይቀር። ከባድ ነው ከምር፣ ይሄ ከባድ ነው። ጓደኛ የለኝም እስከዛሬ። እኔ ጓደኛ እግዚአብሔርና መላእክቶች ናቸው። ይቆማል ባናቱ። በቃ ከልጅነቴ ጀምሮ መላእክቶች ለኔ ጓደኞች ናቸው። ታዲያ ይሄ ቀልድ ካልተባለ ምን ፌዘኛ ወይም ቧልት ነው የሚባለው? ምን ያልቻልኩ ፓስተር እንዳለው አራት ታስበላን ታስበሉም ብቻ እኔ ከምንም በላይ ዝናቡን ይቁም አልቆምም ማለት አንተን ግን አይመታም። ይዘንባል አይመታም። በጣም የሚለይ ነው። እንግዲህ የነቢያት ነገር እዚህ ደረጃ ደርሷል። በጣም ግራ የሚያጋባ ነው። የእምነቱ ውሳኔ እኮ ድመት ለድመት ምስክርነት ወጣች። ደግሞ እኮ አንክሶ እኮ ነው እግሩን አንክሶ ለድመቷን አቅፋ ይዛ መጣች። ተፈወሰ። ማንሰማው ጉድ የለም። እንግዲህ እናንተ ብቻ የቪዲዮ ላይክ ማድረግ እንዳረሱ። ኢያሪኮ ሚዲያን ሰብስክራይብ ያደረጋችሁ ካላችሁ በዚሁ አጋጣሚ ሰብስክራይብ እንድታደርጉ እንጋብዛችኋለን። ተደከመኝ ስቄ የፍር ለማንኛውም ላይክ ማድረግ እንዳይረሳ። ከዚህ በመቀጠል ደግሞ ያ ተንከሲስ ጓደኛ ከትስበክ ተብሎ ከወጣ በኋላ የሚያደርገውን ነገር እንመልከት። ያ ተንከሲስ ጓደኛ ቃል አስተምር ይባላል እና እንደነገርኳችሁ ሰነፎች ነበሩ። ስራ መስራት አልወደዱ፣ በራብ ተቀጡ። ስንፍና በደማቸው ውስጥ ተነስ። እስቲ ሚንቴ ለዚህ ምሳሌ ደግሞ ሚንቴ ነው። እስቲ ተነስ። እግዚአብሔር ይባርክ። እንደምታዩት ስንፍና በደም ውስጥ ነው የሚዘዋወር። ይቅርታ ካንተ የተሻለ ምሳሌ የማደርገው ሰው ስላላገኘው ነው። እና ይሁን ተመልከቱት። በቃ አለበት ስንፍና። ይተቀመጥ። እግዚአብሔር ይባርክ። እና ስራ ውደዱ። ደግሞ በኃጢአት ደዌ ውስጥ አትገኙ። በዝሙት ሰፈር መገኘት ትርፉ ጨርጥና ባምቡሌ ነው። ለምሳሌ ሚንቴ እባክህ ተነስ። እግዚአብሔር ይባርክ። ተነስ። ይሄ ነው ትክክለኛው ማሳያ። አያችሁ፣ ሁላችሁም አይናችሁን ግለጡ፣ ወደዚህ ይዩት እና እንደዚህ እንዳትሆኑ እባካችሁ። እግዚአብሔር ይባርክ። ተቀመጥ እና በስተመጨረሻ በቃ ከሰይጣን ጋር ምን ህብረት አይኖራችሁ። ሰይጣን ምን ይመስላል? ሚንዴ እባክህ እንግዲህ ለሶስተኛ ጊዜ ነው ያስነሳው የሚገኝ። አስበው፣ መጀመሪያ ለስንፍና ምሳሌ አደረገው፣ ቀጣይ ለዝሙት ምንቴ ካንተ የተሻለ ለሰይጣንም ከሱ የተሻለ አጣ። ደግሞ በሶስቱ በእግዚአብሔር ይባርክ እያለ ይመረቀዋል። ሲቀመጥ ካንተ የተሻለ ምሳሌ አጣው እያለ በጣም ነው ዘና ያደረገኝ። ለማንኛውም እንደዚህ የምታደርጉ ሰዎች እረፉ። ልጁ ግን ሲወጣ ምን ላድርገው፣ በምን አይነት መንገድ ነው ይልኝ? እኔ ሁለተኛው ጊዜ ትቼ እወጣለሁ። ሁለተኛው ጊዜ ተሞጣ ሳይሆን ራሱ እንዴት ትነሳለህ? ከባድ ነው እንደዚህ አይነት ጊዜ። ከዚህ በመቀጠል ደግሞ አንድ ቻይናዊ እንግዲህ ጌታን በምልክት ተቀብሏል። እንዴት ነው ጌታን በምልክት መቀበል የሚቻል የሚለውን በአንድ ቪዲዮ ተከታትለን ነው ሆናችሁ 23ኛ ወንድማችን ጁንግ ጃንግ ወደ ጌታ መጥቷል። ጌታ ይባረክ። አማርኛ ይችላል? በምን ኮንፌስ ያድርግ? ቻይና። እሺ፣ በኋላ ጸልዩለት። ዌልካም። በምልክት ላስቀብለው እንዴ? ተቀብሏል።
እንግዲህ እንደተመለከታችሁት ነው እንዲህ ያለ አሳየው ፈጣሪ እንዲህ ያለ በቃ ተቀብሏል። እንግዲህ በፕሮቴስታንቱ ዘንድ ጌታን በእንደዚህ አይነት መልኩ ብቻ ተቀብላችሁ መዳን ትችላላችሁ ማለት ነው። ምንም ጥምቀት የለ ምን የለ ሌላ ነገር የለ። በነገራችን ላይ ሰውየው እኮ ምን እንዳለውላ ላይረዳ ይችላል፣ ግን በቃ ተቀብሏል ልኗል ማለት ነው በሱ አስተሳሰብ። አሁን እንግዲህ ትንሽ ደግሞ በጣም የሚያስገርመው እዚህ ቪዲዮ ላይ አይተን እንደሆነ ተለቅ ያለ መስቀል አድርጓል ቻይናዊው። ድንገት ቤተክርስቲያን መስሎ ቸርች ገብቶ እንደሆነ እያልኩኝ ነበር። አላወቀም፣ አይረዳም። ምናልባትም እኮ የሆነ ሌላ ቤተክርስቲያን ወስደውት ሊመስለው ይችላል፣ እሱ አልተረዳም። ከዚህ በመቀጠል ደግሞ ከሰሞኑ አንድ የተሰማ አዲስ መረጃ አለ። ይህም ባሳየናችሁ አይናችሁ ደግሞ 132 እንግዲህ ኢአማንያን ወደ ቅድስት ቤተክርስቲያን ተጨምረዋል። እስቲ እሱን ቪዲዮ ተከታትለን እንመለስ። በጌዶ ኮሬና ቡርጂ ሀገረ ስብከት 132 አዳዲስ አማንያን ተጠምቀው የሥላሴ ልጅነትን አገኙ። በሀገረ ስብከቱ ወናጎ ወረዳ ቤተ ክህነት በቆቲ ደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን ንዑሰ ክርስቲያንን ትምህርት ከተሰጠ በኋላ በብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ ተጠምቀው የሥላሴ ልጅነትን አግኝተዋል። በቀጣይም አዳዲስ አማንያንን ለማስጠመቅ ቅድመ ዝግጅት እየተደረገ መሆኑን ሀገረ ስብከቱ አስታውቋል። በጣም ደስ የሚያሰኝና ይበል የሚያስብል ነው። እንደዚህ እንግዲህ ኢአማንያኑን እንደዚህ እያስተማሩ ማጥመቅ እጅ በጣም ትልቅ ስራ ነው በእውነት። እስቲ ከዚህ በመቀጠል ደግሞ በጨለማ ህይወት ውስጥ ነበርን የሚሉን ሰዎች እንግዲህ የኢትዮጵያ ኦርቶዶክስ አልባሳትን እና እንዲሁም ደግሞ የእስልምናውን አልባስ መተው አዳዲስ የስብከት ዘዴዎችን እያሳዩን ይገኛሉ። በጴንጤ ቸርች እንግዲህ ተገኝተው አንድ ላይ ሙስሊሙና ኦርቶዶክስ ሆነን ስራ እንሰራለን እያሉ ነው። እስቲ እሱን ቪዲዮ ተመልክተን ነው እንመለስ። እግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? ዛሬ የእግዚአብሔርን ቃል እኔና ወንድሜ መሐመድ አይመር ልናካፈላችሁ በዚህ ሚዲያ ብቅ ብለናል። እኛ የተጠራ ነው ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተናል። ይሄ የሚደነቀው ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። ይሄ ብርሃን የዓለም ብርሃን ነው። የእግዚአብሔር ቃል ወኩሉ ፍጥረት ተፈሳ በምጽአትህ ይላል። አንተ በመምጣትህ ፍጥረት ሁሉ ተደሰተ ይላል። ጌታችን ኢየሱስ ክርስቶስ ለሰው ልጆች የመጣ እውነተኛ ደስታችን ነው። ኢየሱስ ክርስቶስ እርሱ ሰላማችን እንደሆነ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 ላይ ተጽፎ እናገኛለን። ይህንን ሰላም እንሰብካለን። ሰላማችን ደግሞ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ የሌለው ሰው ሕይወት የለውም። በጣም የሚያስገርም ነው። እንግዲህ እነዚህ ሰዎች ቃል በቃል የተናገሩት እንግዲህ ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል ነው እያሉ የሚገኙት። እንግዲህ በሁለቱም እምነት ዘንድ በክርስትናው በእስልምናውም እንግዲህ ጨለማ ውስጥ ነበርን እያሉ ነው የሚገኙት። አሁን ላይ ታዲያ ለምንድን ነው የሁለቱን ቤተ እምነት ልብሶች ለብሰው የሚሰብኩት ወይም ደግሞ ብርሃን አገኘንበት የሚሉትን ጌታ እየሰበኩ የሚገኙት? ለምንድን ነው ልብሱን የማይጥሉት? ልክ እንደ ቀድሞ አይደል በጨለማ ህይወት እንደነበራቸው አለባበስ አይነት ነው አሁንም ለብሰው የተገኙ ያሉት። ለምንድን ነው የሚያደርጉት? መልሱ አጭር ነው። እኔ ልንገርህ፣ ለማሳሳት ነው። እኚህም ካህን መስለው እንግዲህ ሌሎች ኦርቶዶክሳውያን ልጆችን ለማሳሳት ማለት ነው። መስቀል እያሳለሙ ያሳስታሉ። ያኝም እንግዲህ ሼክ መስለው ሌሎችን ትውልዱን እንደዛው ያሳስቱበታል ማለት ነው። እንግዲህ እነዚህ ሰዎች እንግዲህ የነዚህም ጓደኞች የሆኑት በግልጽ እንግዲህ ተናግረዋል። አንዱ መንገዳቸው ምንድነው እንግዲህ አላረን እንደዚህ አይነት አለባበስ ስንለብስ አላረን ተሰሚነት እናገኛለን። ሰው በነገራችን ላይ ትኩረት አድርጎ ይሰጣል። ፓስተር ሆነ እኮ ሱፍ አድርጎ ኢየሱስ ጌታ ነው ምናምን ወንድሜ ላናግርህ ሰዓት የለኝም ብለው ታልፏል። ግን መስቀል አሳልሞ አንዴ ላናግርህ ምናምን ቢል ታከብራለህ። ለቤተክርስቲያን አባቶች ክብር ስላለ እንደዛ መስሎ ጆሮ ትሰጣለህ ማለት ነው። በእውነት እንደዚህ አይነት ሰዎችን እንግዲህ በግልጽ አምጥተን እያሳየናችሁ ነው። እናንተም እንዳትሸወዱ እንድትጠነቀቁ እነግራችኋለን። የዛሬው ቪዲዮአችንን እንግዲህ በዚህ ላይ ነው የምንጨርስ የሚሆነው። ሀሳብ አስተያየታችሁን በኮሜንት መስጫው በኩል አስፍሩልን የምንላችሁ። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።